BYD በአሁኑ ሰዓት በዓለማችን ትልቁ የኤሌክትሪክ መኪና አምራች ነው። የኤሌክትሪክ ብቻ ሳይሆን ከሃይብሪድ ጋርም ተቀላቅሎ የዓለማችን ትልቁ የመኪና አምራች BYD ነው ማለት ነው። ቴስላንም በትርፍ ከእጥፍ በላይ ይበልጧል። ምንም እንኳን በካፒታል ማርኬቱ ቴስላ በጣም ውድ ካምፓኒና ከBYD 5 እና 6 እስከ 10 እጥፍ የሚተልቅ ቢሆንም በአመታዊ ትርፍ ግን ከእጥፍ በላይ ቴስላን ይበልጧል BYD። ምክንያቱም BYD ትክክለኛ የመኪና አምራች ስለሆነ ማለት ነው። BYD ሲጀምር ግን የመኪና አምራች ሆኖ አይደለም የጀመረው። ወደ 2020 በምንመለስበት ጊዜ ራሱ ማስክ አምራች ነበረ። ወደ 2000ዎቹ ስንመለስ ደግሞ ባትሪ አምራች ነበረ። በዚህ ሁላ ፕሮሰስ ውስጥ ነው አሁን የምንመለከታቸውን ኖርማሎቹን BYDዎችን ጨምሮ እነ ፋንግ ቻምፖ፣ ሊዮፓርድ የሚባሉትን፣ ዴንዛ የሚባሉትን ከዛ በኋላ ደግሞ ዩዋንጓንግን ማምረት የቻለው በዚህ ፕሮሰስ ውስጥ ነው። ታዲያ ይሄንን ታሪክ በዚህ ቪዲዮ ነግራችኋለሁ። BYD የተጀመረው በ1995 ነበረ። ዋን ቹንፉ የሚባለው የBYD መስራች ማለት ነው። በዛ ጊዜ ያመርት የነበረው የኒኬል ባትሪዎችን ነበረ። ከዛ በኋላ ከአንድ ዓመት በኋላ በ1996 ነው የሊቲየም አየን ባትሪዎችን ማምረት የጀመረው። በ1996 የተጀመረው የሊቲየም አየን ባትሪ ማምረት ስራው እስከ 2002 ድረስ በአሪፍ ደረጃ እያደገ ቀጥሎ ነበረ። በዓለማችንም ላይ ለነ ሞቶሮላ፣ ለነ ኖኪያ ለመሳሰሉት ድርጅቶች ትልቁ የባትሪ አቅራቢ ሆኖ ነበረ። በዓለም አቀፍ ደረጃም ሪቻርጀብል ከሆነ ቻርጅ ተሰክተው ድጋሚ ቻርጅ በሚደረጉ ባትሪዎች ውስጥ ሽያጭ ደግሞ 31%ን BYD ተቆጣጥሮት ነበረ በ2002። በዛ ጊዜ ነበረ የሆንግ ኮንግ ካፒታል ማርኬት ላይ ሊስት የተደረገው ኦፊሻሊ ትሬድ እንዲደረግ ማለት ነው ስቶኮቹ። ለውጦች መታየት የጀመሩት በ2003 ነበረ። ፌል እያደረገ የነበረ ቺንፉ አውቶሞቢል የሚባል ካምፓኒ BYD ኦን ያደርገዋል ማለት ነው። በ$269 ሚሊዮን ያንን ካምፓኒ ይገዛዋል። ከዛ በኋላ ደግሞ ስሙን ወደ BYD ወደሚለው ይቀይረዋል ማለት ነው። ቢልድ ዩር ድሪም። ይሄንን ካምፓኒ በሚገዛበት ጊዜ ፋብሪካ አገኘ፣ ላይሰንስ አገኘ፣ ማኒፋክቸር እንዴት እንደሚደረግ አወቀ ማለት ነው እዛ ውስጥ በሚሰሩት መስሪያ ቤት ሰራተኞች። ታዲያ በዚህ ጊዜ ዋን ቺንፉ የራሱ ካምፓኒ ነበረው ብያቸዋለሁ። 1995 ጀምሮ ይሰራ የነበረ እስከ 2002 31%ን የዓለማችንን ሪቻርጀብል ባትሪ የሚቆጣጠር ካምፓኒ ማለት ነው። በዛ ካምፓኒ ላይ የሊቲየም አየን ባትሪ በጣም ሲያጠና ቆይቷል። በዛ ላይ በጣም ፐርፌክት የነበረው ባትሪ መቆጣጠር የቻለው እሱ ነበረ። ስለዚህ አንድ ሐሳብ ገባለት አይምሮ ላይ። ይሄንን ካምፓኒ መኪና ማምረት ይችላል፣ የገዛው ካምፓኒ ማለት ነው። እሱ ደግሞ በጣም ምርጥ የሚባለው ሪቻርጀብል ባትሪ አምራች ነው። ስለዚህ አሁን ደግሞ አንዳንድ እንቅስቃሴዎች እየተጀመሩ ነበረ። የግሎባል ዋርሚንግን የሚቃወሙና ዓለም ግሪን መሆን አለባት፣ ሪቻርጀብል በሆነ ሶርስ ነው መንቀሳቀስ ያለብን፣ በጋዝ መኪና መንቀሳቀስ የለብንም የሚሉ እንቅስቃሴዎች ተፈጥረው ነበረ። ስለዚህ እሱም አይምሮ ውስጥ የነበረው አንዳንድ ጀማሪ ስታርታፕ አይምሮ ውስጥም የነበረው በኤሌክትሪክ የሚሰራ መኪና መፍጠር ነበረ። ይሄ ግን ትልቅ ቻሌንጅ ነበረ። ምክንያቱም ኢንተርናል ኮምበስሽን ኢንጂን ድሮ እንጠቀም የነበረው ኖርማሉ የጋዝ ፓወርድ መኪና ጋዝ ነው የሚሸከመው፣ ኬሚካል ኢነርጂ ማለት ነው። ያንን ኬሚካል ኢነርጂ ነበረ ወደ መካኒካል ኢነርጂ ቢቀይረው በቀላሉ በኢግኒሽን እና በኮምበሽን ከፍተኛ ወደ መካኒካል ኢነርጂ መቀየር ይችላል። ስለዚህ ትንሽ ቮሊዩም ያለው ሊኩዊድ ነዳጅ ወደ ከፍተኛ መካኒካል ኢነርጂ መቀየር ይችላል። ስለዚህ ያንን ነዳጅ እንኳን ለመሸከም ጉልበት ብዙ ማውጣት አይጠበቅበትም ማለት ነው ኢንተርናል ኮምበሽን ኢንጂን። ወደ ኤሌክትሪክ መኪና በምንመጣበት ጊዜ ግን ባትሪው ራሱ ከባድ ነው። ስለዚህ የመኪናው ስራ ተጓዦቹን ብቻ ማንቀሳቀስ ብቻ ሳይሆን የራሱ ኮምፖነንትም ክብደት ይኖርበታል። ስለዚህ አስማች አስ ፖሲብል የባትሪዎቹን ክብደትና ዴንሲቲውን መቀነስ ነበረባቸው። ምክንያቱም ከተጓዦቹ በላይ ባትሪውን መጎተት ስራ ስለሚሆንበት ለመኪናው ጉልበት ስለሚያስወጣው ኢፊሸንት አይሆንም። ስለዚህ ዋነኛው ጥበብ የነበረው በዛ ሰዓት ላይ በትንሽዬ ባትሪ በጣም ብዙ ኤሌክትሪክ ቻርጆችን ማጠራቀም መቻል ነበረ። ያንን የሚፈልጉትን ያህል ኢነርጂ ዴንሲቲ እስኪያመጡ በጣም ረጅም ጊዜ ወስዶ ነበረ በዛ በሚጀምሩበት ጊዜ። በ2008 ነበረ ታዲያ F3DM የሚባለውን የመጀመሪያውን ፕላጊን ሃይብሪድ መኪና መስራት የቻሉት ማለት ነው። ፕላጊን ሃይብሪድ ማለት ቻርጅ ተሰኩታላችሁ፣ ከዛ በኋላ ባትሪው የሆነ ያህል ኢነርጂ ይይዛል። ከዛ በኋላ ኤሌክትሪክ ሞተር ካለው ኤሌክትሪክ ሞተሩን እንዲነዳ ይደረጋል ማለት ነው። ከዛ በኋላ ደግሞ ኢንተርናል ኮምበሽን ኢንጂን ሌላ ይኖረዋል ባትሪውን ቻርጅ ለማድረግ ወይ ደግሞ ኤሌክትሪክ ሞተሩን ለመንዳት የሚያግዘው ማለት ነው። በዛ ጊዜ ነበረ ታዲያ ዋረን ቡፌት የዓለማችን ምርጡ የሚባለው ኢንቨስተር BYD ላይ አይኑን የጣለው ማለት ነው። ይሄንን በማየት ነበረ ወደፊት ምን ሊሰራ እንደሚችል ታይቶት ገና ያኔ ኢንቨስት አረገባቸው ማለት ነው።
ያኔ ኢንቨስት ሲያደርግባቸው $230 ሚሊዮን ነበረ ለ10% ስቴኩ ኢንቨስት ያደረገባቸው። የዋረን ቡፌት ግሩፖች አንድ ላይ ሆኖ በርክሻየር ኢንቨስትመንት በሚባለው ካምፓኒ ነበረ ይሄንን $230 ሚሊዮን ለ10% ስቴኩ ለመግዛት ወስነው የገዙት ማለት ነው። ታዲያ እነዚህ በጣም ትልቅ አላሚ ካምፓኒዎች ናቸው። ስለዚህ ካምፓኒ ካወራን ይሄ ካምፓኒ በአሁን ጊዜ ዋረን ቡፌትን ትቶ ግሬግ ጌብል ወደሚባል ሌላ ሲኦ ተሸጋግሯል ማለት ነው። ይሄ ሲኦ ደግሞ በሚረከብበት ጊዜ የተሰጠው ነገር ካሽ ተሰጥቶታል ማለት ነው። ወደ $300 ቢሊዮን የሚያወጣ ካሽ ተሰጥቶታል። ለምን ካሽ ተሰጠው ካላችሁ ደግሞ ይሄ ካምፓኒ የሚታወቀው አንድ ነገር ላይ ኢንቨስት አድርጎ ለረጅም ጊዜ ይዞት በመቆየት ነው። ስለዚህ ያገኘውን ኦፖርቹኒቲ ሁላ የሚጠቀም አይነት ድርጅት አይደለም። አንድ ኦፖርቹኒቲ ካየ ግን አይምርም። የሚከፈለውን ዋጋ ሁላ ከፍሎ ያስገባበታል። ከዛ በኋላ እንደሚያደርግ እርግጠኛ ይሆናል ማለት ነው። ምክንያቱም ኦሬዲ ሲገቡበት ሁላ ሙሉ ለሙሉ ቪዥኑን አይተው እንደሚሳካ አይተው ነው የሚገቡት። ቢአይዲም ላይ ሲገቡ ተመሳሳይ ነው ያደረጉት። አሁን ደግሞ $300 ቢሊዮን ለአዲሱ ሲኦ በጥሬ ገንዘብ የተቀመጠለትም እሱ ለሚያየው ወደፊት ለሚመጣ ኦፖርቹኒቲ ኢንቨስት እንዲያደርግበት ነው ማለት ነው። ይህ ካምፓኒ በአሁን ጊዜ $1 ትሪሊየን ወርዝ አለው ተብሎ ይታሰባል። ከዚህም ውስጥ ቢአይዲ ዋነኛ ሼሩን ይይዛል ማለት ነው። 2010 ላይ ነው ታዲያ ትርፋማ መሆን የጀመረውና ማደግ የጀመረው። በዛን ጊዜ ላይ ባስ ላይ ነበረ ፎከስ የሚያደርገው። ዩኬ ውስጥ ፓርትነርሺፕ ተፈራርመው የኤሌክትሪክ ባሶችን ለማምረት ነበረ የተፈጠረው ማለት ነው። እያደገም የመጣው በዛ ስራ ነበረ። ከዛ በኋላ ግን በጣም ከፍተኛ እድገት ማሳየት የጀመረው ወደ 2020 በሚገባበት ጊዜ ነው። በዛ ጊዜ ደግሞ የተለያዩ አይነት የባትሪ ቴክኖሎጂዎችን ማምረት ጀመረ። ሳፋየር የሚባለው አሪፉን ባትሪ ማምረት ቻለ። ከዛ ውጪ ደግሞ ሊቲየም አይረን ፎስፌት ብሌድ የሚባለውን ባትሪ በእሳት በብዛት አይቃጠልም የሚባለውን ከፍተኛ ኢነርጂ ዴንሲቲ ያለው የሚባለውን ባትሪ ፎርማት እና ለየት ባለ ባትሪ ስትራክቸር ብሌድ ባትሪን ይዞ መጣ ማለት ነው ወደ 2020 አካባቢ ላይ። አሁን የምንመለከታቸው ብሌድ ባትሪዎች ወደ ሁለተኛው ጀነሬሽን ያሉት ብሌድ ባትሪዎች ናቸው። ወደ 2024 አካባቢ ወደ 2023 የተመረቱት ባትሪዎች ናቸው ማለት ነው። እነዚህ ባትሪዎች እሳት ላይም ተቃጥለው ከፍተኛ ኃይልም ይዘው ስለሚችሉ ነው በጣም ተደናቂነትና ቢአይዲንም እያሳደጉት ያለው ማለት ነው። ቢአይዲ ይህንን የባትሪ ቴክኖሎጂ ማሸነፍ እስከቻለ ድረስ ደግሞ ኤሌክትሪክ መኪና ገበያውን መቆጣጠር ይችላል። ምክንያቱም ኤሌክትሪክ መኪና is all about ባትሪው አሪፍ ከሆነ የኤሌክትሪክ መኪና አሪፍ ይሆናል። ልክ የኢንተርናል ኮምባሽን ኢንጂን ሞተሩ አሪፍ ሲሆን መኪናው አሪፍ እንደሚሆነው ሁላ ኤሌክትሪክ መኪና ባትሪው አሪፍ ከሆነ ኤቭሪቲንጉ ቢበላሽ እንኳን መኪናው በደንብ ነው የሚሸጠው። ምክንያቱም ባትሪው ነው ነፍስ ያለው ኤሌክትሪክ መኪና ላይ ማለት ነው። ልክ እንደ ስልክ እንዳታስቡት። ስልክ ላይ ባትሪ ይሄናል ማተር አያደርግም ካሜራውና ፐርፎርማንሱ አሪፍ እስከሆነ ድረስ ማለት ነው። መኪና ላይ ግን ዋና ፐርፎርማንሱንም ሊሚት የሚያደርገው ጉልበትም የሚሰጠው ባትሪው ነው። እኛንም የሚሸከመን ጉልበት አውጥቶ የሚያንቀሳቅሰን ባትሪው ስለሆነ ባትሪው በጣም ኢምፖርታንት ነው። የፈለገ ነገር በቴስላ ቢበለጥ ባትሪውን እስካልተበለጠ ድረስ ከፍተኛ ሽያጭ ይኖረዋል፣ በዝቅተኛ ገንዘብ መሸጥ ይችላል ማለት ነው። ታዲያ ይህንን የባትሪ ቴክኖሎጂና አዲሱን የድራገን ፌስ ይዞ መጣ በዲዛይን ላንጉጁ ማለት ነው። ከዛ በኋላ በ2021 700,000 መኪና ነበር የሸጠው። በ2022 ደግሞ 1.8 ሚሊዮን መኪና መሸጥ ቻለ። ወደ 1.1 ሚሊዮን ተሽከርካሪ ጭማሪ ያሳየ ማለት ነው። ወደ 2023 በምንገባበት ጊዜ ደግሞ ወደ 3 ሚሊዮን ሄደ ማለት ነው። 1.2 ሚሊዮን ተጨማሪ ሄደ። ወደ 2023 በምንገባበት ጊዜ ደግሞ 4.27 ሚሊዮን መኪና መሸጥ ቻለ። ወደ 2025 2026 በሚገባበት ጊዜ ደግሞ 4.6 ሚሊዮን መኪና መሸጥ ቻለ። ታዲያ ይሄ የ2025 ሽያጩ ነው 4.6 ሚሊዮን መኪናው ማለት ነው። ስለዚህ 4.6 ሚሊዮን መኪና የሚባለው ኒው ኢነርጂ ቪሃይክል የሚሉትን ነው 4.6 ሚሊዮን ያሉት። ኒው ኢነርጂ ቪሃይክል ደግሞ በቻይና ውስጥ ሁለት አይነት ቨርዥን ያለው፣ አንደኛው የባትሪ ነው፣ ሁለተኛው ፕላጊን ሃይብሪድ። ስለዚህ ቢአይዲ በአጠቃላይ ኤሌክትሪክ እና ሃይብሪድን ጨምሮ በ2025 4.6 ሚሊዮን መኪና መሸጥ ችሏል። ከቴስላ በከፍተኛ እጥፍ በልጦ ማለት ነው። ግን ቢአይዲ ይሄንን ሊያሳካ የቻለው ሁሉም ነገር አልጋ ባልጋ ሆኖለት አይደለም። ቴስላ የትም ቦታ ላይ ሄዶ መሸጥ ይችላል፣ ብዙ ገደብ የለውም። ቢአይዲ ግን አሜሪካ ላይ ገደብ ተጥሎበታል። ቴስላ በከፍተኛ ደረጃ ይጎዳ ነበር። አሁን አውስትራሊያ ምናምን የመሳሰሉት ማርኬቶች ላይ ቢአይዲ ቀረጥ ሳይከፍል እንዲሸጥ ይፈቀድለታል። በዛ ገበያ ላይ ቴስላን እንደ ጉድ ነው እየገረፈ የሚያስወጣው ከገበያው ማለት ነው። ለምን? ዝቅተኛ ዋጋ ነው ያላቸው መኪኖቹ፣ በዛ ላይ ምርጥ መኪኖች ናቸው። ስለዚህ ቴስላ ይሄንን መፎካከር አይችልም።
ኖርማል አውቶሜከር ነው ቴስላ። BYD ግን ቪዥን ይዞ ነው የተነሳው። ለዚህ ደግሞ ምክንያቱ BYD ቨርቲካል ኢንተግሬሽኑ በጣም አሪፍ ነው። እያንዳንዱን ባትሪ የሚያመርተው እሱ ነው። እያንዳንዱን ቺፕ የሚያመርተው እሱ ነው። እያንዳንዱን ሞተር የሚያመርተው እሱ ነው። እያንዳንዱን ብረት፣ እያንዳንዱን ቀፎን፣ እያንዳንዱን ቻሲ፣ ጎማ፣ እያንዳንዱን ኮምፖነንት ሳይቀር የመኪናውን 75% የሚሆነውን ራሱ BYD ነው የሚያመርተው። ሌሎች የመኪና አምራቾች ግን ቶዮታ በሏቸው፣ ቼቭሮሌት በሏቸው፣ ጀነራል ሞተርስ በሏቸው እነዚህ ካምፓኒዎች ከ20 ከ30 ከ40% በላይ ራሳቸው አያመርቱም። BYD ግን 75%ን ራሱ ነው የሚያመርተው። እንዲሁም አሁን ጨምሯለው ብሏል ከዛ በላይ። ስለዚህ ራሱ ስለሚያመርተው ኢንሃውስ ስለሚያመርተው ቻይና ውስጥ አንድ ላይ በአንድ ቦታ ላይ ሰብሰብ አድርጎ ስለሚያመርታቸው በብዛት በጣም በቺፕ ዋጋ መስራት ችሏል። በዛ ላይ የባትሪውን ፊዚክስ ደግሞ የራሱ ነው። ስለዚህ ከቴስላ በጣም ዝቅተኛ ዋጋ በጣም ምርጥ መኪና ማምረት ቻለ። አሜሪካ ውስጥም የተከለከለው በዚህ ምክንያት እንደሆነ ይታመናል። በእርግጥም በዚህ ምክንያት ነው የሚሆነው። እኛም ሀገር ላይ ገብቶ እንደምትመለከቱት ነው። ሌሎች ኤሌክትሪክ መኪኖች ገብተው ከBYD ኮርጆ የተመሰረቱ ኤሌክትሪክ መኪኖች ሁላ BYD መፎካከር አይችሉም። ምክንያቱም BYD ስፔሻላይዝ አድርጎበታል። በተለይ ዋጋ ላይ በጣም ስፔሻላይዝ አድርጓል። እንደ BYD ማንም ሊያመርት አይችልም። 75% ቨርቲካል ኢንተግሬሽን ያለው የመኪና አምራች የለም። እሱም ዋጋ የሚፎካከር መኪና የለም። ቶዮታ አሁን BYDን እየተፎካከረው ነው። ነገር ግን በፈንክሽን ነው እየተፎካከረ ያለው። እና LC79 ናቸው NC 300 የሚባሉት እነ ገመቺስ የሚባሉት መኪኖች የራሳቸው ፈንክሽን አላቸው። RAV4 የራሱ ፈንክሽን አለው። ከBYD ፕላጊን ሃይብሪዶች ጋር እንኳን አይወዳደርም። የRAV4 ፕላጊን ሃይብሪድ ሁሉም የራሱ ፈንክሽን ስላለው BYD ጋር ግዴታ መፎካከር የለባቸውም እነ ቶዮታዎቹ። ቴስላ ግን ግዴታ ከBYD ኖርማል ኤሌክትሪክ መኪኖች ጋር ይፎካከራል። ያኔ ሁሌ ስለሚሸነፍ BYD እያደገ ትርፋማ ሆኖ መጣ ማለት ነው። ነገር ግን በማርኬት ካፕ በምናይበት ጊዜ በካፒታል ማርኬታቸው በምናይበት ጊዜ ቴስላ ከBYD በ8 በ9 በ10 እጥፍ ይበልጣል። ለምን? ቴስላ ቪዥነሪ ካምፓኒ ስለሆነ ኤለን መስክ ቪዥኑ ነው ስቶኩ ላይ ኢንፍሉዌንስ እያደረገ ያለው። ቴስላ የሮቦቲክስ የኤአይ እና የሌሎች የማሽን ለርኒንግ ፊውቸር የሆነው የዓለም ፊውቸር የሆነው ነገር ላይ ንጉስ ሆኖ ይቀመጣል ተብሎ ይታሰባል። እነዚህ ሶስት የነገርኳችሁ ነገሮች ናቸው ደግሞ የዓለም ፊውቸር። ስለዚህ በጣም ብዙ በትሪሊየን ዶላር የሚቆጠር ወርዝ ተሰጥቶታል ለቴስላ። ወደ BYD በምንመለከትበት ጊዜ ግን BYD መኪና አምራች ነው። ስለዚህ ወደ 150 ቢሊዮን ዶላር ነው በአሁን ጊዜ ያወጣል ተብሎ የሚገመተው። ይሄ ምንድነው የሚያሳየን? እንደ ካምፓኒ ደረጃ BYD የተሻለ መኪና ነው፣ የተሻለ ትርፋማ ነው በየአመቱ። ነገር ግን እንደ ፊውቸሩ ሲታይ ቴስላ የሚያድግ ልጅ ሆኖ ይታያል ማለት ነው። BYD በእነዚህ ሁላ ማዕቀብ፣ በእነዚህ ሁላ ፈተና ውስጥ፣ በእነዚህ ሁላ የባትሪ ዲቨሎፕመንት ውስጥ አልፎ አሁን የደረሰበት ደረጃ ላይ ደርሷል። ቴስላም ብዙ አድቫንቴጆችን እያገኘን ቢሆን የወደፊት ትልቅነቱን እያስመሰከረ ይገኛል። እስቲ እናንተን ሀሳብ ኮሜንት ላይ ንገሩኝ። ይሄ ኢትዮጵያ ውስጥ የማታገኙት አይነት የመኪና ሪቪው የምንሰራበት ዘ ዊልስ ባይ ቅዱስ በሚባለው ቻናላችን ነው። ይሄ ምርጥ የካር ኮሚኒቲ ነው። የትም አታገኙትም ኢትዮጵያ ውስጥ ከዚህ ቤት ውጭ ማለት ነው። ስለዚህ ይሄን ቤት ሰብስክራይብ አድርጎ ተቀላቀሉ። ለብዙ ሰዎች እንዲዳረስ ደግሞ ሼርና ላይክ ማድረጋችሁን እንዳረሱ። ቀጣይ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።